በዚህ ቪዲዮ ላይ ሱጁድ ከአምልኮ አንጻር ካለው መንፈሳዊ ጠቀሜታው ባሻገር ስላለው በርካታ የጤና ጥቅሞች በሳይንሳዊ ጥናት የተደረሰበትን አንድ ሀቅ እናጋራችኋለን። በተለይ በልብ የአሰራር መዋቅር ላይና በአንጎላችን ላይ የሚያመጣውን ጠቀሜታ በልዩነት እናያለን። አንዱ የስግደት አቋቋም የሆነው ሰጅዳ ወይም ሱጁድ በመባል በአረበኛው ቋንቋ የሚታወቀው አሰጋገድ ግንባራችን መሬት የሚነካበትና በተለይም ከሙስሊሞች የስግደት ባህሪ ጋር የሚገናኝ ነው። ይህ ስግደት በሙስሊሞች ስግደት ውስጥ ከፍተኛው ደረጃ ሲሆን በአንድ ሐዲስ መሰረትም ሙስሊሞች ለፈጣሪያቸው እጅግ የሚቀርቡበት ቦታ ነው። ሁሌ በሂደት ላይ ባለው የሳይንሱ ዓለም ውስጥ ሁልጊዜ በሃይማኖትና በሳይንስ መሃል ያለውን እጅግ አስደናቂ ግንኙነት የሚገልጹ ሳይንሳዊ ሀቆችን እያገኘን ነው። ከነዚህ ግኝቶች ውስጥ አንዱ የዚህ አይነቱ ምሳሌ በስግደት ወቅት በሚከናወነው የሱጁድ አቋቋም ላይ የተደረገው ጥናት የበርካታ ጥናት አድራጊዎችን ቀልብ ስቧል። በተለይ በኒውሮሳይንስ ጥናት ዘርፍ ላይ የተሰማሩትን። በሱጁድ ወቅት የሚገኘውን ጥልቅ መንፈሳዊነትን ብቻ ሳይሆን ያገኙት ይልቁንም በርካታ የተለያዩ ተጨባጭ የሕክምናና የጤና ጥቅሞች እንዳሉትም ጭምር ነበር የደረሱበት። በዚህ ቪዲዮ ውስጥ በሱጁድ አቋቋም ላይ ያለውን ሳይንሳዊ አመለካከትና በጥናት የተደረሰባቸውን አስገራሚ ተአምራቶችን እንዳስሳለን። ሱጁድ ወይም ሰጅዳ በዕለት ተዕለት ስግደት ወቅት የሚደረግ ልዩ አቋቋም ሲሆን ሙስሊሞች ቢያንስ በቀን 5 ጊዜ ማድረግ የሚገባቸው አንዱ የስግደታቸው አካል ነው። ምንም እንኳ መሰረታዊ የሆነው የስግደት ዓላማ የአካል ብቃት እንቅስቃሴን ማምጣት ባይሆንም ነገር ግን ለሰው ልጆች ሰውነት በርካታ የሆኑ የሕክምና ጠቀሜታዎችን ያመጣል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ስግደት ለበርካታ በሽታዎች መድኃኒት ነው። ስለሆነም በየዕለቱ የሚሰግድ ሰው ከበርካታ በሽታዎች ይጠበቃል። አንዳንዶቹን እንዳሉበት እንኳ ከማያውቃቸው በሽታዎች ሳይቀር ይጠበቃል። በአንድ ሰሂህ ሐዲስ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሱጁዱንና ሩክዑን በእርጋታ እንዲያከናውኑና ሰውነታቸውም ሲዘና ብቻ እንዲነሱ ይመክራሉ። ስለዚህ ሱጁድ የሚያደርግ ሰው የሚያገኘው የመጀመሪያው አዎንታዊ ውጤት ለኃያሉ ጌታ አላህ መቅረቡና በዛ ሁኔታ ላይ ሆኖ መለመን መቻሉ ነው። ይህ ትልቅ ስነ ልቦናዊ ጠቀሜታ አለው። ምክንያቱም ሕይወት በጭንቀት የተሞላች እንደመሆኗ ለተጨነቀ ሰው ፋታ ይሰጠዋል። በዚህ አኳኋን ላይ ያለ ሰው ቢያንስ እርጋታና ተስፋን ሊሰጠው በሚችል ጊዜያዊ መሸሻን ወይም መጠጊያ እንዲያገኝ ይረዳዋል። አሁን ደግሞ በሳይንሳዊ ጥናት የተረጋገጡ ሱጁድ ያለውን የጤና ጠቀሜታዎች እንመልከት። በ2016 በባለሙያዎች የሕክምና ጆርናል ላይ የሶላት የጤና ጥቅሞች በሚል ርዕስ በታተመ አንድ አስደናቂ ጥናት መሰረት ጥናት አድራጊዎቹ የሙስሊሞች ስግደት የአካል ብቃት እንቅስቃሴዎችን የማድረግን ያህል አስፈላጊ እንደሆነ ደርሰውበታል። ምክንያቱም ሁሉም የሰውነት ጡንቻዎች ከየትኛውም የአካል ብቃት እንቅስቃሴዎች በበለጠ ያለ ድካም የሚንቀሳቀሱ መሆናቸውና በአካልና በነፍስ ላይ እርጋታን የሚያሰፍን መሆኑ ጤናማ ሆኖ ለረጅም ጊዜ ያህል ለመቆየትና እንደዚሁም ለታመሙ ሰዎች በርካታ የጤና ጥቅሞችን ይሰጣል። An ergonomic study of body motions during Muslim prayer using digital human modeling በሚል ርዕስ በተሰራ ጥናት ላይ ጥናት አድራጊዎቹ በጀርባ ህመም የሚሰቃይን የዲጂታል ሞዴል ከጤናማው ሰው ጋር አነጻጽረው በደረሱበት ግኝት በስግደት ወቅት የሚደረገው የሱጁድ እንቅስቃሴ በጀርባ ጤና ላይ አዎንታዊ ምላሽን ያሳያል። በጥናት አድራጊዎቹ ገለጻ መሰረት በስግደት ወቅት የሚደረገው የሱጁድ አቋቋም የመገጣጠሚያዎችን የመዘረጋጋት አቅም የሚያሻሽልና የጀርባ ህመምን ለመፈወስም ይረዳል። በሌላ ጥናት ላይ አሰስመንት ኦፍ ሃርት ሬትስ ኤንድ ብለድ ፕሬሸር ኢን ዲፈረንት ሰላት ፖዚሽን በሚል ርዕስ በጆርናል ኦፍ ፊዚዮቴራፒ ሳይንስ ላይ በ2013 በታተመ ጥናት መሰረት ጥናት አድራጊዎቹ የሱጁድ አቋቋም በእረፍት ላይ ያለ ሰው የሚያወጣውን የኃይል መጠን እንደሚያሻሽለው ወይም ቤታል ሜታቦሊክ ሬቱንና በሰውነት ላይ ያለውን የስብ ክምችት መጠን ቀንሶ ጤናማ የሰውነት ውህድን እንደሚሰጠው ደርሰውበታል። ይህም የሆነበት ምክንያቱ የስግደት ሂደት በቀን 5 ጊዜ ከ10 እስከ 20 ደቂቃ ለሚደርስ ጊዜ ከሚደረግ ከዝቅተኛ እስከ መካከለኛ ግለት ካለው መደበኛ የአካል ብቃት እንቅስቃሴ ጋር ቅርጹ ስለሚመሳሰል ነው። ይህም የልብ ምትን ከፍ
ያደርጋል። በሰውነት ውስጥ ያለን የደም ዝውውር ይጨምራል። ለልብ ጡንቻዎችም ጥንካሬና ብርታትን ይሰጣል። በተጨማሪም ከቤት ወይም ከስራ ቦታ ወደ መስጊድ ለሰላት የሚደረግ የእግር ጉዞ አንድ ሰው የሚያስፈልገውን ሳምንታዊ የ30 ደቂቃ የአካል ብቃት እንቅስቃሴ መስፈርት በቀን እንዲያገኝ ወይም ቢያንስ በሳምንት 5 ጊዜ እንዲያገኝ ያስችለዋል። በ2018 በወጣ ፊዚካል ቤኔፊትስ ኦፍ ሰላህ ፕሬየር ስትሬንግዝን ዘ ፌት ኤንድ ፊትነስ በሚል ዘርፍ በተደረገ ሰፊ ጥናት በሱጁድ አቋቋም ወቅት ጭንቅላት ከልብ ዝቅ ያለ ቦታ ላይ ስለሚሆን ከፍ ያለ የደም አቅርቦትን አንጎል ይቀበላል። ይህም የአንጎልን የፊተኛ ክፍል ያነቃቃል። በምላሹም የጭንቅላት ውስጥ ደም የመፍሰስ ዕድሉንና ራስ ምታትን ይቀንሳል። እንደዚሁም ከፍተኛ የደም ግፊት መጠንንም ለመቀነስ ይረዳል። ይህ በደም አቅርቦት ላይ ያለ ግፊት በትውስታ ላይ፣ በትኩረት መጠን ላይና በሌሎች የአእምሮ ችሎታዎች ላይ አዎንታዊ ተጽዕኖ አለው። በዩናይትድ ስቴትስ ቴክሳስ ግዛት ውስጥ የምትኖር የባዮሎጂ ፕሮፌሰር የሱጁድ አቋቋምን ተአምራቶች ካጠናች በኋላ ኢስላምን ተቀበለች። ዶክተር ፊዴልማ ኦሊሪ በቴክሳስ ዩኒቨርሲቲ ውስጥ የኒውሮሳይንስ ፕሮፌሰር እና በሆስፒታል ውስጥ የኒውሮሎጂ ዶክተሯ በሰው ልጆች አንጎል ላይ ባሉ ነርቮች ላይ ባገኘችው ጥናቷ ውጤት በጣም ትደንቃለች። የሱጁድ አቋቋም ወደ አንጎል የሚሄደውን የደም ፍሰት ጉልበት እንደሚጨምረው ደርሳበታለች። በተለይ ለትውስታ እጅግ አስፈላጊ በሆነው ሂፖካምፓስ በሚባለው የአንጎል ክፍል ላይ። በእርግጥ ምንም እንኳ የሰው ልጅ አንጎል ከአጠቃላይ የሰውነት ክብደታችን ውስጥ 2% ብቻ ያህል የሚይዝ ቢሆንም በሰውነታችን ውስጥ ያለውን 20% ኦክሲጅንና የደም ፍሰት ይጠቀማል። ስለዚህ በአንጎል ውስጥ የደም ዝውውር መጨመሩ በአልዛይመር፣ በአእምሮ መሳትና በትውስታ ማጣት የመያዝ አደጋን መቀነሱ ከበርካታ ጠቀሜታዎቹ መሃል ጥቂቶቹ ናቸው። ይህን ማድረጊያው አንዱ መንገድ ራስን በሱጁድ ላይ ማድረግ ነው። ምክንያቱም በሱጁድ ላይ ስንሆን ደም በፍጥነት ወደ አንጎል ነርቫችን ይረጫል። ሱጁድ ለጤና ያለውን ጠቀሜታና በጥናቷ ሌሎች በርካታ ግኝቶች ካገኘች በኋላ ዶክተር ፊዴልማ ሻሃዳ ብላ ሙስሊም ሆነች። አንድ በጣም ቀላል የሆነ ማስተላለፍ የሚፈልገው መልእክት ቢኖር ፈጣሪ ያለ፣ ፈጣሪን አምልኩ የሚለውን ነው። ከዛም በሕክምና ሙያዋ አማካኝነት ዕውቀቷን ለሌሎች ለማጋራት በመወሰን ሕክምና በቁርአን የሚል ክሊኒክ ከፈተች። በዚህም ታካሚዎቿን በምታከም ጊዜ የቁርአን አንቀጾችንና የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲሶችን ትጠቀማለች። ይህ ክሊኒክም ጾምን፣ ማርንና የወይራ ዘይትን ወዘተ ያሉ ዘዴዎችን ጨምሮ በርካታ የተለያዩ አይነት እስላማዊ የሕክምና ዘዴዎችን ከቁርአንና ሐዲስ መመሪያዎች ጋር በተጣጣመ መልኩ ይሰጣል። ሰውነትን ወደ መሬት ዝቅ በማድረግ የሚገኘው የሱጁድ የጤና ጥቅሞች በተለያዩ ሳይንሳዊ ጥናቶች ተረጋግጧል። ዋና ዋናዎቹን አስፈላጊ ጠቀሜታዎች ማጠቃለያ ነው። አንደኛ፣ ሱጁድ በቂ የሆነ የኦክሲጅን አቅርቦት ለአንጎላችን እንዲደርስ ይፈቅዳል። በሱጁድ ወቅት የልብ አቀማመጥ ከአንጎል በላይ ስለሚሆን ደም ወደ ሰውነታችን በተሻለ ሁኔታ እንዲፈስ ያስችላል። ይህም በቂ የሆነ የኦክሲጅን አቅርቦትን ለአንጎላችን ስለሚለቅ በሰውነታችን ውስጥ የሚገኙ በቢሊዮን የሚቆጠሩ የነርቭ ሴሎቻችን ተግባር በማሻሻል ወሳኝ ሚና ይጫወታል። ያለምንም እንከን ወደ አንጎላችን የሚፈስ ኦክሲጅን የራስ ምታት ህመም እንዲቀንስ ይረዳል። አእምሮአችንን ስል ያደርጋል። የአእምሮአችንን የአስተሳሰብ ጥራትና ባህሪም ያሻሽላል። ሁለተኛ፣ የአከርካሪያችንንና የጀርባችንን ሁኔታ ያሻሽላል። በምንሰግድ ጊዜ የሽንጥና የአከርካሪ መገጣጠሚያዎቻችን የመጨረሻው አቅማቸው ድረስ ይዘረጋጋሉ። በመላው አምዳዊ ክርክር በሚኖረው መዘረጋጋት የተነሳ ለነርቮች መርዘም አስተዋጽኦ ያደርጋል። ይህም ዝቅ ያሉ የጀርባ ህመሞችንና ጉዳቶችን ለመቀነስ ይረዳል። ለምሳሌ እንደ ባት ህመም ያሉ። ሶስተኛ፣ ረጋ ያለ አተነፋፈስ። በሱጁድ ወቅት ዲያፍራማችን አካባቢ ያለውን ቦታ የሚጫነው የሰውነታችን እንቅስቃሴ አተነፋፈሳችንን የተለሳለሰና ቀላል እንዲሆን ይረዳል። ይህ በተለይ የአተነፋፈስ ችግር ላለባቸው ሰዎች ወይም እንደ አስም ያሉ በሽታዎች ተጠቂ ለሆኑ ታካሚዎች በጣም ጠቃሚ ነው። ሱጁድ በተጨማሪም የመተንፈሻ ቱቦዎችን በመክፈት የመሸከም አቅማቸውን ያሻሽላል። አራተኛ፣ በስግደት ወቅት የምናደርጋቸው የሩኩዑና የሱጁድ እንቅስቃሴዎች አቋማችን ለማሻሻል ይረዳሉ።
የመገጣጠሚያዎቻችንን የመተጣጠፍ ችሎታ ይጨምራሉ። ጡንቻዎቻችንን ያጠነክራሉ። ወደ ተለያዩ የሰውነት ክፍላችን ውስጥ የሚዘዋወሩ የደምና የኦክሲጅን ፍሰትን ይጨምራሉ። መደምደሚያ፣ የኢስላማዊው ስግደት ከአምልኮም በላይ ነው። ለምዕመናኖች ከሶላት ጋር በተያያዙ የሚገኙ ጥቅሞችንና ጥበቦችን ከመንፈሳዊነቱ ብቻ ሳይሆን ከአካላዊነቱም አንጻር መረዳት በእውነቱ በእጅጉ የሚያነቃቃ ነው። ከፍቅሩና ከምሕረቱ በመነጨ ይህንን የአምልኮ ተግባር በእኛ ላይ ግዴታ ማድረጉ ፈጣሪያችንን ይበልጥ እንድንቀርበው ይረዳናል። እጅግ ጥልቅ በሆነ ደረጃ ከእርሱ ጋር እንድንገናኝ በመንፈሳዊነትም በአካላዊነትም አላህ ይርዳን። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።